እሺ እሺ የእግዚአብሔር ስም ይባረክ። አሜን። እግዚአብሔር ያደረገልኝ በሰው የመጣሁት ይሄኛውን ቸርች አላውቅም ነበረ። ልክ እንደመጣሁት የሆነ ውስጤ ደስታ ነው የተሰማኝ። ከዛ ራሴን ያመኛል። ለረዥም ዓመት ራሴን በጣም ነው የሚያመኝ። ጠዋት ያመኛል። እኔ ስራዬን የሚሄደው 12 ሰዓት ላይ ነው። በቃ እያመመኝ እየተንገዳገድኩ ነው የሚሄደው። ከዛን ቀን ጀምሬ ራሴን እዚህ መሀል ላይ ነበር የሚያመኝ። ምንም አይነት ህመም የለብኝም። አሁን የእግዚአብሔር ስም ይባረክ። አሜን አሜን። እግዚአብሔር ለእኔ ብዙ ነገር አድርጎልኛል። መናገር ያው ለመናገር ይከብዳል። እግዚአብሔር ትልቅ ነገር አድርጎልኛል። ተደስቼ ሳይሆን እግዚአብሔር ለእኔ ትልቅ ነገር አድርጎልኛል። ለእግዚአብሔር አገልጋዩ ቅድሚያ መናገር ነበረብኝ። እኔ ጤንነቴ ተመልሷል። ቤቴ ሰላም ነው። ልጆቼ ሰላም ናቸው። የእግዚአብሔር ስም ይባረክ። እግዚአብሔር ክብር ገልታ እዚህ በላይ ይገባል። የፈወሳት የመታት እግዚአብሔር ነው። እግዚአብሔር ጸጋ፣ እግዚአብሔር መንፈስ ለዘላለም የተባረከ ይሁን። ወገቤን ያመኛል። ሐኪም ቤት ሄጄ ተመርምሬ ያለው ትልቅ ሐኪም ቤት እንደሄጃለሁ። ምንም መልስ የለም፣ ምንም መድኃኒት የለም። ግን እዚህ ጋር ጥንቴ ላይ በሽታዬ ምንድን ነው ብዬ ስጠይቃቸው ዲስክ ነው የአጥንት መሳሳት ብሎ ነገረኝ። በጣም ያመኝ ነበር። ግን አሁን በቃ የእግዚአብሔር ስም ይባረክ። አጥንቴም ደህና ነው። እንደ በፊቱ አይደለሁም። በቃ ቤቴ ውስጥ ራሱ ጠንከር እያልኩኝ ነው። ይህንንም ለእግዚአብሔር እኔ እንጃ እንዴት አድርጌ እንደመሰክር። በጣም ለእኔ ብዙ ነገር እግዚአብሔር አድርጎልኛል። ብዙ ጠላቶች አሉኝ፣ ብዙ በእኔ ላይ የሚከራከሩ በስራ ቦታ ላይ እንኳን አሉ። እግዚአብሔር ግን ቀድሞ ትልቅ ነገር አድርጎልኛል። እግዚአብሔር ይባረክ። አክብሮ እግዚአብሔር ኢየሱስ ለዘላለም ጌታ ነው። ይሄ ያደረገልሽን ጌታ እንዲሁም ደግሞ ለዚህ ጉባኤ ለዚህ ህዝብ እዚህ ጋር ያለው የሚሰራው እኔ ስጸልልሽ በኢየሱስም ብዬ ነው ጸለኩት። ሌላ ያደረኩልሽ ነገር የለም። ምንም ሌላ ነገር የለም። እግዚአብሔር ጸጋ ነው ሰው የሚፈታ። ሌላ ምንም አይነት ምስጢር የለም። ምንም አይነት ምስጢር የለም። ሰው የሚፈታ እግዚአብሔር ነው። እግዚአብሔር ደግሞ ልጆቹ ስለሆነ በአንዱ በሌላ ሆኖ ይፈታል። በቃ ሌላ ምስጢር የለም። ስለዚህ ይህን ህዝብ የእግዚአብሔር ህዝብ ምንድነው የምትዩ? እዚህ ጋር ሲመጡ ለበረከትም ቢሆን ያንቺ እንዳንቺ አይነት ሁኔታ ውስጥ ስላሉ ሰዎች ምናልባት ሊኖሩ ይችላሉ። ለነሱ መልእክትሽ ምንድን ነው? እኔ እግዚአብሔርን በጣም ስለምወደው ከአቅሜ በላይ ነው እግዚአብሔርን የምወደው። በጣም እግዚአብሔር ለእናንተም ለእኔ እንደደረሰልኝ ለእናንተም ይድረስላችሁ። የተቸገረ ካለ እንደኔ መጥቶ መፈወስ ይችላል። የእግዚአብሔር ስም ይባረክ፣ ከፍ ይበል። አሁን ደግሞ እኔ የምለው ለእግዚአብሔር ባሪያ እግዚአብሔር እድሜና ጤና ይስጠው። ከዚህ በላይ በጌታ በኢየሱስ ስም በእጁ ላይ የሞተ ይነሳ፣ ተአምር ይሰራ። እኔ በሰው ነው የመጣሁት። የመጨረሻ ትድኛለሽ ብላ ነው ያመጣችኝ። የሆነች ልጅ ወልመራ መጣሁ፣ ዳንኩኝ። ይኸው ታምሜ አላውቅም። ጸጉሬን እንኳን አላስይዝም። እንደ ጭንቅላቴ ላይ ነው ጨርቅ ተብትቤ የሚሄደው ብርድ እንዳይገባኝ። አሁን አይበርደኝም፣ ምንም አይለኝም። የእግዚአብሔር ስም ይህ ትልቅ ምስክርነት ነው። ሰውን የሚፈታ ሃሌሉያ ለምስክር የሚያውቀው። አሁን ደግሞ ልጄን ያማታል፣ ራስ ምታት ይደክማታል፣ በቃ በጣም ያማታል፣ ሆዷን ያማታል። ይዣት መጣሁኝ። ትድኛለሽ የመጨረሻ ልጃት ነው። ሱቋን አዘግቼ ያመጣው። ኢየሱስ ጌታ ትድናለች። በኋላ ጸልይላታለሁ። ክብር ለኢየሱስ ይሁን። ሃሌሉያ ክብር ለኢየሱስ ይሁን። አንቺን የፈወሰሽ አንቺን የፈታሽ ጌታ ልጅሽን ይፈታል። ለእግዚአብሔር ክብር ታሰጣችሁ ወደ ቦታ